በጣም ብዙ ሰዎች ክብደታቸውን ለመቀነስ በሚያስቡበት ሰዓት ላይ ምን ያደርጋሉ? ነጭ ዳቦን መመገብ ያቆማሉ። ነጭ ዳቦን መመገብ በሚያቆሙበት ሰዓት ላይ ሰውነታቸው ላይ ብዙ የሚከሰቱ ለውጦች አሉ። እነዚህ ለውጦች ምንድን ናቸው የሚሉትን በዝርዝር እንመለከታለን። አንድ ሰው ነጭ ዳቦን ለአንድ ወር ባይመገብ ወይም ለ30 ቀን ባይመገብ ሰውነቱ ላይ ምንድን ነው የሚከሰተው የሚለውን በዝርዝር እንመለከታለን። ነጭ ዳቦን በምትመገቡበት ሰዓት ላይ የተለያዩ የሰውነት ላይ ለውጦች ይመጣሉ። ሙዳችሁ ጥሩ እንዳይሆን ያደርጋል። ኤነርጂያችሁ በጣም እንዲያንስ፣ ከፍተኛ የሆነ ድካም ውስጥ እንድትገቡ ያደርጋችኋል። እንቅልፋችሁን እንድታጡ ሁላ ያደርጋችኋል። ነጭ ዳቦን በተከታታይ መመገብ ማለት ነው። ስለዚህ በዛሬው ቪዲዮ የምንመለከተው ምንድን ነው? ነጭ ዳቦን ለአንድ ወር አለመመገብ ሰውነት ላይ የሚያስከትለውን ለውጥ ነው የምንመለከተው። ነጭ ዳቦ በራሱ ችግር ነው አይደለም የሚለውን በመጀመሪያ እንመልከት። ነጭ ዳቦን በምትመገቡበት ሰዓት ላይ ወይም እነዚህ ሪፋይንድ የሆኑ ንጥረ ነገሮቻቸው ወጥተው ቫይታሚኖቻቸው ወጥተው ፋይበሮቻቸው ወጥተው የሚሰሩ የስንዴ ምርቶችን በምንጠቀምበት ሰዓት ላይ በከፍተኛ ሁኔታ ምን ይከሰታል? የግሉኮስ ስፓይክ ይከሰታል። ግሉኮሳችሁ በከፍተኛ ሁኔታ ከፍ ይላል። ለምንድን ነው ይህም? እነዚህ ሪፋይንድ የሆኑ የስንዴ ምርቶች በውስጣቸው በቀላሉ ሊፈጭ የሚችል ምን አላቸው? ስታርች የምንለው ካርቦሃይድሬት አላቸው። ይሄ ስታርች የሚባለው ካርቦሃይድሬት በቀላሉ ስለሚፈጭ ወዲያውኑ የግሉኮስ ስፓይክ እንዲኖር ያደርጋል። ለምሳሌ አንድ ሰው ስኳርን ቢመገብና ነጭ ዳቦን ቢመገብ የትኛው ይመስላችኋል የደም የስኳር መጠንን በአንድ ከፍ የሚያደርገው? ነጭ ዳቦ መመገብ። ነጭ ዳቦን በምትመገቡበት ሰዓት ላይ የደም የስኳር መጠናችሁን ምን ያደርገዋል? ከፍ ያደርገዋል። የደም የስኳር መጠናችሁ ደግሞ ከፍ በሚልበት ሰዓት ላይ የሚመረት ሆርሞን አለ። እሱ ምንድነው? ኢንሱሊን የሚባል ሆርሞን ይመረታል። ይሄ ኢንሱሊን የሚባለው ሆርሞን ተግባሩ ምንድነው? የተመረተውን ግሉኮስ ወደ ሴሎች በማድረስ ሴሎች ጥቅም ላይ እንዲያውሉት ያደርጋል። የቀረውን ምን ያደርጋል? ጉበታችን ላይ እንዲጠራቀም ያደርጋል። የተለያዩ ሰውነት ክፍሎቻችን ላይ እንዲጠራቀም ያደርጋል ማለት። ስለዚህ ሁሌም ይህን ነጭ ዳቦ በምትመገቡበት ሰዓት ላይ በከፍተኛ ሁኔታ ይሄ ኢንሱሊን የሚባለው ሆርሞን አናቦሊክ ሆርሞን ነው የምንለው፣ ሰውነታችንን የሚገነባልን ሆርሞን ነው። ይሄ አናቦሊክ ሆርሞን ምን ይሆናል? ከፍ እያለ ይመጣል። ከፍ ማለቱም ደግሞ ምን እንዲከሰት ያደርጋል? ስብ እንዲከማች ያደርጋል። ምክንያቱም ምን ብያችኋለሁ? ይሄ ኢንሱሊን የምንለው ሆርሞን አናቦሊክ ሆርሞን ስለሆነ ስብ እየተከማቸ ይመጣል። ይህን ዳቦ በምትመገቡበት ሰዓት ላይ ስብ በመጀመሪያ ደረጃ የተለያዩ ሰውነት ክፍሎቻችሁ ላይ እየተከማቸ በስተመጨረሻ ምንን ያስከትላል? ቦርጭ እንዲከሰት ያደርጋል ማለት ነው። ነጭ ዳቦን በየጊዜው መመገብ ደግሞ ሌላ የሚያስከትለው ነገር ምንድነው? ሰውነታችሁ ውስጥ ብግነት እንዲከሰት ያደርጋል። ከፍተኛ የሆነ ድካም እንዲከሰት ያደርጋል። ዳቦን ከተመገባችሁ በኋላ ደግሞ ምን እንዲከሰት ያደርጋል? የምግብ ፍላጎታችሁ በጣም ከፍ እንዲል ያደርጋል፣ ከሰዓታት በኋላ ማለት ነው። ይህም ውፍረት እንዲጨምር ሰውነታችሁ አንደኛ ምክንያት ይሆናል ማለት ነው። ስለዚህ ዳቦን በየጊዜው የሚመገቡ ሰዎች እነዚህ ችግሮች ይገጥሟቸዋል ማለት ነው። ዳቦ በውስጡ ምን አለው? ግሉተን የሚባል ፕሮቲን አለው። ይሄ ፕሮቲን ዳቦ ምን እንዲያደርግ የሚያደርግ ነው? እንዲነፋ የሚያደርግ፣ እንዲለጠጥ የሚያደርግ ነው። ይህም የተለያዩ ችግሮችን ያስከትላል። ለምሳሌ ሲሊያክ ዲዚዝ ያለባቸው ሰዎች ላይ ከፍተኛ የሆነ ችግርን ያስከትላል ማለት ነው። ስለዚህ ዳቦን በየጊዜው መመገብ ምን አለው ማለት ነው? የራሱ የሆነ ችግር አለው ማለት ነው። ዳቦን ለወራት በምታቆሙበት ሰዓት ላይ በየሳምንቱ ምን እንደሚከሰት እንመልከት። የመጀመሪያው ሳምንት ላይ ምን ይከሰታል? የደም ስኳር መጠናችሁ በጣም የተረጋጋ እንዲሆን ያደርጋል። ይህም ለምንድን ነው? ዳቦን በምትመገቡበት ሰዓት ላይ ቀደም ምን ብያችኋለሁ? የደም ስኳር መጠናችሁ በጣም ከፍ ይላል። የደም ስኳር መጠናችሁ ከፍ በሚልበት ሰዓት ላይ ደግሞ ምን ይከሰታል ብያችኋለሁ? ኢንሱሊን የሚባለው ሆርሞን ይመረታል። ኢንሱሊን የሚባለው ሆርሞን በሚመረትበት ሰዓት ላይ ያን የተመረተውን ግሉኮስ ለሴሎች አቅርቦት ያውለውና ምን እንዲከሰት ያደርጋል? ከፍተኛ የሆነ ድካም እንዲከሰት እና የምግብ ፍላጎት እንዲጨምር ያደርጋል ማለት ነው። ዳቦን በምትተውበት ሰዓት ላይ ምን ይከሰታል? የደም ስኳር መጠናችሁ የተረጋጋ ይሆናል። ድካማችሁ አይኖርም። የምግብ ፍላጎታችሁ ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነው። በመጀመሪያው ሳምንት ሌላው የሚከሰተው ነገር ምንድነው? ሎው ካርብ ፍሉ የምንለው ነገር አለ። ይሄም ከፍተኛ የሆነ ድካም ይከሰታል፣ ራስ ምታት ይከሰታል፣ መነጫነጭ እንዲከሰት ያደርጋል። ለምንድነው? ይህም ዳቦን በምታቆሙበት ሰዓት ላይ ሰውነታችሁ ኤነርጂን ለማግኘት ምን ይጠቀማል? ስባችሁን ይሰባብራል። ኬቶን በዲዎች ብዙ ይመረታሉ። በዚህም ምክንያት ሎው ካርብ ፍሉ
እንዲከሰት ያደርጋል። የጉንፋን አይነት ህመም ሲሰማችሁ የሚሰማው አይነት ህመም ይሰማችኋል ማለት ነው። ሌላኛው በመጀመሪያው ሳምንት የሚከሰተው ነገር ምንድን ነው? የአንጀታችሁ ጤንነት የተጠበቀ እንዲሆን ያደርጋል። ሆዳችሁ አይነፋም፣ ጋዝ አይከማችም፣ የተለያዩ ባክቴሪያዎችም በጥሩ ሁኔታ እንዲያድጉ ያደርጋል ማለት ነው። ምንን አለመመገብ? ዳቦ አለመመገብ ማለት ነው። ከላይ የጠቀስናቸው በመጀመሪያ ሳምንት ዳቦን በማቆማችሁ የምታገኙት ጥቅም ነው። ሌላ በዚህ ሳምንት የምታገኙት ጥቅም አለ የረሳሁት። እሱም ምንድን ነው? ክብደታችሁ ይቀንሳል። ክብደታችሁ ለምንድን ነው የሚቀንሰው? የወተር ዌይት የምንለው ወይም የውሃ ክብደት እየቀነሰ ስለሚመጣ ነው። እንደሚታወቀው የተመገብነው ምግብ ሄዶ ይከማቻል። የት ላይ? ጉበታችን ላይ። በምን ፎርም? በግላይኮጅን በምንለው ፎርም አማካኝነት ማለት ነው። ይሄ ግላይኮጅን ፖሊሳክራይድ ካርቦሃይድሬት ነው ወይም ስታርች ነው። በውስጡም ውሃን ይይዛል። 1 ግራም ግላይኮጅን በውስጡ ምን ያክል ውሃ ይይዛል? 4 ግራም ውሃ ይይዛል። ይህንን ግላይኮጅን በምንጠቀምበት ሰዓት ላይ የመጀመሪያው ሳምንት ላይ ክብደታችሁ ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነው። በመጀመሪያው ሳምንት ክብደታችሁ ሲቀንስ የምን ክብደት ነው የሚቀንሰው? የውሃ ክብደታችሁ እየቀነሰ ይመጣል። ዳቦን ባቆማችሁ ከ2 እስከ 3ኛ ሳምንት ባለው የሚከሰተው ነገር ምንድን ነው? እሱን ደግሞ በዝርዝር እንመልከት። የመጀመሪያ የሚከሰተው ነገር ምንድን ነው? ክብደታችሁ እንዲቀንስ ይሆናል። የምግብ የመፈጨት ሂደታችሁ ጥሩ እንዲሆን ያደርጋል። ለምንድነው ክብደታችሁ እየቀነሰ የሚሄደው? ከዳቦ የምታገኙት ካርብ ምን እየሆነ ይመጣል? እየቀነሰ ይመጣል። ከዳቦ የምታገኙት ካርብ እየቀነሰ በሚመጣበት ሰዓት ላይ ሰውነታችሁ ምንን ይጠቀማል? የተከማቸውን ግላይኮጅን እየተጠቀመ ይሄዳል። በዚህ ምክንያት ክብደት እንዲቀንስ ያደርጋል ማለት ነው። ዳቦን ባቆማችሁ ከ2 እስከ 3 ሳምንት ባለው ሌላው የሚከሰተው ነገር ምንድነው? የአንጀታችሁ ጤንነት የተጠበቀ እንዲሆን ያደርጋል። የአንጀታችሁ ጤንነት እንዴት ነው የተጠበቀ የሚሆነው? ዳቦን በምታቆሙበት ሰዓት ላይ ዳቦን በሌላ ምግቦች የምትተኩ ከሆነ፣ በአትክልት የምትተኩ ከሆነ፣ በፍራፍሬዎች፣ በጥራጥሬዎች፣ በእህል ዘሮች የምትተኩ ከሆነ የአንጀታችሁ ጤንነት የተጠበቀ እንዲሆን ያደርጋል። ይህም ለምንድን ነው? ከነዚህ ምግቦች የምናገኘው ፋይበር ወይም አሰር የምንለው አንጀታችን ውስጥ በሚደርስበት ሰዓት ላይ ባክቴሪያዎች ምን ያደርጉታል? ያብላሉትና ያንን አሰር ለራሳቸው ምን እንዲሆን ያደርጋሉ? ጥቅም እንዲሆን ያደርጋል። ለነሱ ምግብ እንዲውል ያደርጋሉ ማለት ነው። ይህም ደግሞ ለምን ይጠቅማል? ጥሩ ባክቴሪያዎች አንጀታችን ውስጥ እንዲበዙ ያደርጋል። ይህም የአንጀት ጤንነት የተጠበቀ እንዲሆን ያደርጋል ማለት ነው። ሌላኛው የምታገኘው ጥቅም ምንድነው? ኤነርጂያችሁ ጥሩ እንዲሆን ያደርጋል። ድካም እንዳይሰማችሁ፣ ነገሮች ላይ አትኩሮት ሰጥታችሁ እንድሰሩ ያደርጋችኋል። ለምንድን ነው? ይህም ዳቦን በምታቆሙበት ሰዓት ላይ የጉልኮስ ስፓይክ ስለማይኖር ወዲያው የድካም ስሜት እንዳይሰማችሁ ያደርጋል። የድካም ስሜት ካልተሰማችሁ ደግሞ የምትሰሩትን ነገር በስርዓቱ እንድሰሩ ይረዳችኋል። ኤነርጂያችሁ ጥሩ እንዲሆን ያደርጋል። ከ2 እስከ 3 ሳምንት ባለው ሌላ የሚከሰተው ነገር ምንድነው? በከፍተኛ ሁኔታ ብግነት እንዲቀንስ ያደርጋል። የተለያዩ ጥናቶች እንደሚያመላክቱት ዳቦን መመገብ ያቆሙ ሰዎች ሰውነታቸው ላይ ብግነት የመከሰት ሁኔታው በጣም ይቀንሳል። ስለዚህ ዳቦን መመገብ ስታቆሙ የተለያዩ ህመሞችን ምን ማድረግ ትችላላችሁ? ማስቀረት ትችላላችሁ። ለምሳሌ የመገጣጠሚያ ህመም፣ የጡንቻ ህመም፣ የተለያዩ ህመሞችን ማስቀረት ትችላላችሁ ማለት ነው። ዳቦን መመገብ ባቆማችሁ ከ3 እስከ 4 ሳምንት ሰውነታችሁ ላይ የሚከሰቱትን ለውጦች እንመልከት። የመጀመሪያው ምንድነው? በከፍተኛ ሁኔታ ብግነት ይቀንስላችኋል። የጡንቻ ህመም ይቀንስላችኋል። የመገጣጠሚያ ላይ ህመም ይቀንስላችኋል። የቆዳ ላይ የተለያዩ ችግሮች በከፍተኛ ሁኔታ ይቀንስላችኋል። ቆዳችሁ ላይ የሚከሰተው ምቾት አለመሰማት በከፍተኛ ሁኔታ ምን እያደረገ ይመጣል? እየቀነሰ ይመጣል። ከ3 እስከ 4 ሳምንት ዳቦን ባቆማችሁበት ጊዜ ማለት ነው። ሌላኛው የሚከሰተው ነገር ምንድነው? በከፍተኛ ሁኔታ ስብን ማቅለጥ ትጀምራላችሁ። ክብደታችሁን በከፍተኛ ሁኔታ መቀነስ ትጀምራላችሁ። ሌላኛው ደግሞ የኢንሱሊን ሴንሲቲቪቲን እየጨመራችሁ ትሄዳላችሁ ማለት ነው። ምክንያቱም ዳቦን በምትመገቡበት ሰዓት ላይ ኢንሱሊን ሬዚስታንስ የመከሰት እድሉ ከፍተኛ ነው። ዳቦን ስታቆሙ ደግሞ የኢንሱሊን ተግባር ምን እየሆነ ይመጣል? ከፍ እያለ ይመጣል። ኢንሱሊን በጣም ሴንሲቲቭ እየሆነች ትመጣለች። ተግባሯ ጥሩ እየሆነ ይመጣል። ክብደታችሁ ምን እየሆነ ይመጣል? እየቀነሰ ይመጣል ማለት ነው። ከ3 እስከ 4 ሳምንት ባለው ማለት ነው። ሌላኛው ዳቦን ባቆማችሁ ከ3 እስከ 4 ሳምንት የሚከሰተው ነገር ምንድነው? ሜታቦሊክ ኢምፕሩቭመንት ይኖራችኋል። ይሄ ምን ማለት ነው? ስባችሁን ማቃጠል ትጀምራላችሁ። ኢንሱሊን ሴንሲቲቭ እየሆነች ትመጣለች። የረሃብ ስሜታችሁ እየጠፋ ይመጣል። ይሄም ለምን ይረዳችኋል? ክብደታችሁን ለመቀነስ፣ የኮሌስትሮል ክምችትን ለመቀነስ፣ ኢንሱሊን ሬዚስታንስን ለመከላከል በከፍተኛ ሁኔታ ይጠቅማችኋል ማለት ነው። ሌላኛው የምታገኙት ጥቅም ምንድነው? የማይክሮኒውትረንት ዴፊሸንሲ እንዳይገጥማችሁ ወይም እጥረት እንዳይገጥማችሁ ይረዳችኋል። ምንም ማቆም? ዳቦን ማቆም ማለት ነው። ዳቦን በምታቆሙበት ሰዓት ላይ ዳቦን በተለያዩ ነገሮች ስትተኩ፣ ለምሳሌ በአትክልት ስትተኩ፣ በፍራፍሬ ስትተኩ፣
በተለያዩ ጥራጥሬዎች በምትተኩበት ሰዓት ላይ ከነዚህ ጥራጥሬዎች፣ ከነዚህ አትክልቶች፣ ከነዚህ ፍራፍሬዎች ምን ታገኛላችሁ? የተለያዩ ማይክሮኒውትረንቶችን ታገኛላችሁ ማለት ነው። ስለዚህ የማይክሮኒውትረንት እጥረትም አይገጥማችሁም። በመጨረሻ ዳቦን በማቆማችሁ የምታገኙት ጥቅም ምንድን ነው? ቦርጫችሁ ይቀንሳል። ሰውነታችሁ ውስጥ የተከማቸው ስብ እየቀነሰ ይመጣል። ነገር ግን መገንዘብ ያለባችሁ ነገር ምንድን ነው? ዳቦን ብቻ ስላቆማችሁ ሳይሆን የምግብ መጠናችሁ ምን ማድረግ አለባችሁ? መመጠን መቻል አለባችሁ። እንቅስቃሴ ማድረግ መቻል አለባችሁ። የምትመገቡትን የካርብ መጠን መቀነስ መቻል አለባችሁ። ይህን ካረጋችሁ እና ዳቦን የምትቀንሱ ከሆነ ወይም ዳቦን ከነጭራሹ ማትመገቡ ከሆነ በከፍተኛ ሁኔታ ምን ይቀንስላችኋል ማለት ነው? የስብ ክምችታችሁ ይቀንሳል። ሰውነታችሁ እያደረገ ይመጣል፣ እየቀነሰ ይመጣል ማለት ነው። ከላይ የጠቀስናቸው ዳቦን ለ1 ወር በማቆማችሁ የምታገኙት ጥቅም ነው። ዳቦን ለ1 ወር በማቆሜ ይህን ጥቅም አላገኝም የምትሉ ሰዎች ካላችሁ ደግሞ ለ1 ወር ዳቦን አቁሙና ተመልከቱ። ከዛ ደግሞ መልሳችሁ ከ1 ወር በኋላ ዳቦን መመገብ ጀምሩ። ዳቦን ልክ መመገብ በምጀምሩበት ሰዓት ላይ ምን ይገጥማችኋል? ከፍተኛ የሆነ ድካም ይገጥማችኋል። የአንጀታችሁ ጤንነት የተጠበቀ እንዳይሆን ያደርጋል። የሆድ ድርቀት እንዲከሰትባችሁ ያደርጋል። ብግነት እንዲከሰትባችሁ ያደርጋል። የመገጣጠሚያ ላይ ህመም፣ የጡንቻ ህመም እንዲከሰትባችሁ ያደርጋል። ክብደታችሁ እየጨመረ እንዲመጣ ያደርጋል ማለት ነው። ይህን ነገር ሞክሩትና እናንተ የፈለጋችሁትን ዳቦን መመገብ ይሻለኛል ወይስ ዳቦን አለመመገብ የሚለውን መምረጥ ትችላላችሁ ማለት ነው። ሙሉ ጤንነታችሁን ለመጠበቅ መመገብ ያለባችሁ ምግቦች ምንድን ናቸው? ሆል ፉድ የምንላቸው ፍራፍሬዎችን፣ ጥራጥሬዎችን፣ አትክልቶችን፣ የአልመንድ ዝርያዎችን፣ የተለያዩ የእህል ዝርያዎችን ነው መመገብ ያለባችሁ ጤናችሁን ለመጠበቅ። ፕሮሰስድ የሆኑ ምግቦችን አለመመገብ፣ የተጠባበሱ ምግቦችን አለመመገብ፣ የተለያዩ ሶፍት ድሪንክ የምንላቸው የለስላሳ መጠጦችን ማስወገድ ጤናችሁን ለመጠበቅ ይረዳችኋል። በቂ ውሃ መጠጣት ጤናችሁን ለመጠበቅ ይረዳችኋል። እንቅልፋችሁን በስርዓቱ መተኛት ለጤናችሁ በጣም አስፈላጊ ነገር ነው። እነዚህ ነገሮች በስርዓቱ ማታረጉ ከሆነ ጤናችሁ የተመሰቃቀለ ነው የሚሆነው። የተለያዩ ህመሞችም ይገጥሟችኋል ማለት ነው። በዛሬው ቪዲዮአችን ስለምንድነው የተመለከትነው? ነጭ ዳቦን አለመመገብ የሚሰጠውን የጤና ጠቀሜታ በስፋት ተመልክተናል። ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። ሙሉ ጤንነታችሁን ለመጠበቅ የካርብ ይዘታቸው ከፍተኛ የሆኑ ምግቦችን ባለመመገብ ጤናችሁን መጠበቅ መቻል አለባችሁ። ይሄ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።